ሰላም ሰላም ናይ ንግስት ራያ ዩቲዩብ ቻናል ተከታተልቲ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ሀመያ ካትኸም ደህና ዳኻትኸም ደቂ ዓበይቲ ዋይ ማለት እዩ ናተይ ቻናል ተከታተልቲ እንዴት ናችሁልኝ? ደህና ናችሁ? አማርኛና ትግርኛ በቃ ድብልቅልቅ ነውና ዝሮ ዝሮ ዛሬ ያመጣሁላችሁ ማለት ነው ሳዑዲ አረቢያ ሪያድ ያላችሁ ቆንጆ የሆነ የዲስካውንት እቃ አለ ማለት ነው። አባ ካምሳ መባለው ሳዑዲያ ላይ ሁሉም ቦታ አለ በነገራችን ላይ እና ውዶቹ እኔ ራሱ ማለት ነው እንደዛ አልጠበቅኩም ነበር። በጣም የሚያምር ነው በጣም ማለት ነው ከመባለው በላይ እውነት በጣም ነው ደስ የሚለው እና አገራችሁ መሄድ ከፈለጋችሁ እዚህ ቦታ ሄዳችሁ የምትፈልጉት እቃ የምትፈልጉት ብረት ድስትም ራሱ አለ አልቀረጥኩላችሁም እንጂ ማለት ነው። በጣም የሚያምር እቃ አለና ገዝታችሁ ወደ ሀገራችሁ መላክ ትችላላችሁ ማለት ነው። ካርጎ መላክ ትችላላችሁ። እዚህ ደግሞ የሱፍራ የሰራሚክ አይነት ሱፍራ አለና ማለት ነው። መወለወል ነው። በጣም ነው የሚያምረው። በጣም ማለት ደስ ክብል እውነት ሁላችሁም እየገዛችሁ ወደ ሀገራችሁ መላክ ትችላላችሁ። ካልሆነ ደግሞ እዛ ሀገር ላይ አብዛ ዓዲ ኮይንክን ሰብ ሓዳር ማለት እዩ ስንግል ልኾንክ እንታይ ኮነ ሰብ ሓዳር ልኾንክን ከዚ መቸም ክላስ ናባዕልክን ስለትፈርሻት እያ ክላስ ትፈርሻት ትደልክን ኣብ ካምሳ ከይድክን ደስ ልበለክን ጉዕዞ ብ100 ቅርሺ ብ50 ቅርሺ ዓድክን ምምላእ ማለት እዩ ደስ ልበለክን ነገራት ፅዳት ድሓለ ጉዕዞ ማለት እዩ ብጣዕሚ ርካሽ እና ከይድክን ኣብኡ ከይድክን ትርትባ ክላስክን ዘና ታብላ ትኽእላ ይኽን መጋረጃታት ሶፋ ጥራሕ ኢደ የለና ማለት እዩ መጋረጃ ትደልክንለ ምርጥ ዝኾነ መጋረጃታት እንሄዩ ኣምፅኽን ምርታብ ትኽእላ ይኽን ማለት እዩ እና ብጣዕሚ ደስ ትብል ማርያምን እንዴት ዝፀበኽዎ ነገር ማለት እዩ ህሊ ዝርባዕሉ ብ5 ቅርሺ ብጣዕሚ ድግርም ማለት እና በጣም ርካሽ ነው። ሁላችሁ እየሄዳችሁ እየገዛችሁ ቤታችሁ ፋህ ማድረግ ትችላላችሁ ማለት ነው። እና ውዶችዬ ቻናሌ እስከ መጨረሻ ቪዲዮ እያያችሁ ኮመንት አስቀምጡልኝ። የምትፈልጉት ነገር አዲስ ነገር እንደዚህ እየሄድኩ አመጣላችኋለሁ። ይሄ በጣም ርካሽ ነው እውነት። ይሄ ራሱ በጣጥስ ምናምን ያለ ራሱ በ5 ብር ነው ሁሉም ማለት ነው። በ5 ብር በ10 ብር ብቻ ነው እንጂ ከዛ ላይ የለም። በጣም ርካሽ ነው እና ገዝታችሁ መጠቀም ትችላላችሁ ማለት ነው ውዶችዬ። በነገራችን ላይ ሳዑዲያ ላይ ማለት ነው የምትፈልጉት ነገር አባ ካምሳ የሚባል አለ። ከሄዳችሁ ርካሽ ነው ሱቅ ላይ እና ዋናው ቦታና እዛ ላይ ስትሄዱ ልዩነት አለው በጣም ማለት ነው። በጣም ልዩነት አለውና ውዶችዬ ቻናል እስከ መጨረሻ እያያችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታት ማለት ነው። በርታታችሁ ያስፈልገኛል። ላይክ አትርሱ፣ ሼር ለጓደኞቻችሁ ሼር እያደረጋችሁ አግዙን፣ እንተጋገዝ ማለት ነው። በበለጠ ሌላ ቀንም እንደዚህ ልብስ ቦታ የምትፈልጉት ካላችሁ ወደ ሀገር ቤት መላክ ከፈለጋችሁ እንደዚህ እየሄድኩ እየቀረጥኩ አመጣላችኋለሁና የምትፈልጉት ነገር እዘዙኝ ማለት ነው። ቻናሌ ደግሞ እየቀዘቀዘ ስለሆነ ቪዲዮ ምናምን ሰርቼ አላውቅም ማለት አሞኝ ስለነበር በዛ ላይ ደግሞ ስራ በዝቶኝ ስለነበር ቀርጬ አላውቅምና አሁን ቀርጬ አምጥቻለሁ። ብርታታችሁ ያስፈልገኛል እውነት። አንዳንድ ሰዎች ያላችሁ ደግሞ ስለምታበረታቱን ስለምታግዙኝ መጥታለች ምን ሆና ነው የጠፋች ምናምን ብላችሁ ስለምትጠይቁኝ አመሰግናለሁ። በጣም ነው አመሰግናችሁ። ይሄን ማለት አልችልም ግን እግዚአብሔር ያክብርልኝ ማለት ነው። እና ማለት ነው በጣም ርካሽ ነው እና ሄዳችሁ ግዙ ማለት ነው ውዶች። የሆዳችሁ ግዙ እውነት ትጠቀማላችሁ እንጂ አትጎዱም ማለት ነው። ወደ ሀገር ቤት መላክ ከፈለጋችሁ እንደዚህ በጣም ምርጥ ነው ምርጥ ማለት ነው። እና ውዶቼ ላይካችሁ ሼር እያረጋችሁ ቻናል ያበረታቱኝ። እስኪ በረራ አውጡልኝ አንዴ። ኧረ ተው ግን እናንተ ምን ሆናችሁ ነው ትላለህ። እና ውዶቼ ይሄ ደግሞ ማለት ነው ምንድን ነው የሚባለው? እስኪ ይሄ ነገር ካወቃችሁ እስኪ ንገሩኝ ማለት ነው። ሽልማት አለው ይሄ ነገር ካወቃችሁ
ትሸለማላችሁ ማለት ነው። ንገሩኝና መልሶ ኮመንት ላይ አስቀምጥልኝ። እኔ ደግሞ አመጣላችኋለሁ ምን እንደሆነ እነግራችኋለሁ ማለት ነው። ክፀው ቤክኔት እንደሆነ መልሶ ኮመንት ግበራለ ኮመንት ጻሓፋለ ድፈለጥ ኾነ ትሽለማ ይኸን እዛ እዲ ሕዘያድ ነወርኸ ከረመለ ትመስል ታሙኻና ጽያንና ማለት ትሽልመክን እና ኣብዚ ደርዘን ባዕሉ 5 ሓባ ሳሙና ብ4 ሓባ ሳሙና ብ5 ቅርሺ ማለት እዩ። ብጣዕሚ ርካሽ ግርም ድለክን ነገር ማለት እዩ። ኣብዚ ኣነ ኩርኩም ይዓድግ ድገጽ ገለ ብጣዕሚ ቆንጆ ስለዝኾነ ብጣዕሚ ደስ በሃሊ ኸይዲ ኸን ዓድጋ ለወልኸክን እዩ ተጠቀማተያ ብሪካስ ስለዝኾነ ካብለለን አምዝ ድገጽ ኸን ገለ ምናምን ቆንጆ ውሎም እንግዲህ እና ማለት ደቂ ዓቤት ወይ ብዝተረፈ ቻናሌይ ላይክ ላገበርኸን ሼር ላገበርኸን ኣባራታት ኣና ማለት ደቂ ዓቤት ወይ እዚ ደግሞ ማለት ናብ ጸባ ላሕሚ ኮይኑስ ብሳቡና ተሰርሐ ማለት ብጣዕሚ ቆንጆ ድገጽ ያለስልሰካ ገጽኻ ገለ ድነውስኻ ዋላ በተለይ ድገጽ ማለት ብጣዕሚ ዳደስልስ እና ላሕሚ ኮይኑስ ብሳቡና ማለት ተሰርሐ እና ብጣዕሚ ቆንጆ ኣብዚ መጸልኽን ነኽለለ ኾዳር ጥቕልል ጎመን ሓብሓብ በጠኽ ነምባል ዓረብኛ ማለት እና እንደዛ አድርጌ አምጥቻለሁ ማለት ነው። እና ቪዲዮ እስከ መጨረሻ ያያችሁ ኮመንት አስቀምጡልኝ። እንዴ እናንተ ኮመንት አስቀምጡልኝ፣ ኮመንት እፈልጋለሁ። እውነቴ ነውና አበረታቱን። እህታችሁ ምስኪኗ ነን የስደቷ ማለት ነው የመዳም ቅመሟ ከመዳም ስራ ጨርሸን ወደ ዩቲዩብ ከዩቲዩብ ጨርሸን ወደ ስራ እኛ የት ላይ ነው የምንደርሰው? እስኪ የት ላይ እንደርሳለን? አነሳዝንም ግን እውነት ያልፍልናል ብለን እኮ ነው እንደዛ የምንከራተተውና አንድ ቀን ያልፋል ይሆናል። አንድ ቀን ያልፋል አይደል? አዎ የማያልፍ ቀን የለምና አይዞን የመዳም ቅመሞችዬ፣ የምወዳችሁ ማከብራችሁ ማለት ነው። እና ላይካችሁ ያስፈልገኛል። ላይክ አድርጉ፣ ሼር። አንዳንድ ሰዎች አላችሁ የምታግዙኝ ደግሞ አመሰግናለሁ። ብርጽ እግዚአብሔር ያክብርልኝ እያልኳችሁ ነው። ከዛ ይሄ ጨርሸን ደግሞ ቤት ጽዳት ወደ ቤት ጽዳት ገብተናል። እዚህ በጣም ድክም ብሎኛል እውነት ቤት እያጸዳሁ ማለት ነው። ሰውየው የኔ አሰሪ ስለሞተ ማለት ነው ቤት ጽዳት ለ3 ቀን ያክል ቤቱ እንደዚህ ነበር እውነት እንደዚህ ማለት ነው። እኔ ማለት እነሱ ቁጭ ይላሉ ቤቱ ቆሽሽ አድርገው ወደ መኝታ ቤት ይሄዳሉ። እኔ ቤት አስተካክዬ አጽዳድቼ ጨርሼ እንደዚህ ፏ አድርጌ ደግሞ ይመጣሉና ማለት ነው ቤቱ ላይ ትርምስምስ ያደርጉልታል ማለት ነው። እንግዲህ የሰራተኛ ነገር ታውቃላችሁ። ችግር የለውም እንችለዋለን ብለን ቤቴ ላይ እንደዚህ ፏ አድርጌ የራሳችን ቤት እውነት አገራችን ገብተን የራሳችን ቤት እንደዚህ ብለን የምናጸዳ ያድርገን እንጂ ማለት ነው። እውነት የሰው ቤት የሰው ነው እንዴ ምን አባቱ እና ዝሮክ ነው ጸዳ ብላ አንተ ጸረረ ገና ግብለ ለገና እዚ ገና ሆሽ ከሐጹ ገለ በቃ በነገራችን ላይ አብዛኛው ጊዜ መልቀሳ ዓዱሽ ትይድኸና ማለት ያው ኢትዮጵያ ደጋ ሆሽ ያምራይ አብዛኛው ለዓዱሽ ተስለድኸና መልቀስ ስለድነበረ ሰለስተ ማንቴ አዛ ዓዲ ያጽረኸ ስለለ ምግብ ረኸነ በግዕ መጸን አዝ ጣውላታት ነው ምግብታት በግዕና ዝረኸና አይብላዕ መጀም ኣብዚ ይስራሕ ይዘጋጀ አይብላዕ ኣብዚ ለረኸነ በየዓይነቱ ማለት እዩ ኣብዚ ለሰላጣታት በየዓይነቱ ነው ብጣዕሚ ዳድክም ብጣዕሚ ማለት እዩ ዝኸሉ ጉዕዞ ተሓጽብ ዝነ ቡናታት ገለታት ይቕረይና ማለት እዩ ዝኸሉ ጉዕዞ ሓጽብ ናብ ዝረትብና መቸም ና ሰራሕተኛ ነገር ይደክም እዩ ብና ግን ችግር ይውድ ይናኸልና እዩ ማለት ይና ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ አባራታቱን አጋዛችሁ ያስፈልገኛል። ዛሬ ውላችን ከውጭ ወደ ቤት እያልን ነው ያልነው ማለት ነው። እንደዛ ቀርጬ አምጥቻለሁ ማለት ነው ውዶችዬ። እወዳቸዋለሁ፣ አከብራቸዋለሁ። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማሮችዬ፣ ቅመሞቼ፣ የመዳም ቅመሞች ማለት ነው።
አገራችን ገብተን የራሳችን ቤት እንደዛ አድርገን የምናጸዳ የምናስተካክል ያድርገን። እውነት የስደት ኑሮ ስደት ነውና ወደ ሀገራችን በሰላም የመልሰን እያልኩ ነው። እናንተም እንደዛ እኔም እንደዛ ማለት ነው። ሀገራችን ገብተን ከቤተሰቦቻችን ጋር ዘና ምንል ያድርገን ማለት ነው። ስደት ኑሮ በጣም ያስጠላል እውነት። ታመህ አትተኛ፣ ደክመህ እንትን አትል ምናምን ስለሆነ ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ቪዲዮ እስከ መጨረሻ ስለምታዩልኝ ኮመንት የምታስቀምጡልኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይ ላቭ ዩ ሶ ማች እወዳችኋለሁ። ባይ ባይ። ቪዲዮ እስከ መጨረሻ እያያችሁ ኮመንት አስቀምጡልኝ። ማአሰላማ ማለት ነው። በጣም ነው የምወዳችሁ። እሺ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ባይ